ሰላም እንዴት ናችሁ? ዛሬ ሱፍ ፍትፍት አሰራርን ይዤላችሁ መጥቻለሁ። አብረን እንስራ። ሱፉን ከለቀማችሁት በኋላ በንጹህ ውሃ ታጥቡታላችሁ። በምታጥቡበት ጊዜ ብዙ ማሸት አያስፈልግም። አቧራው ከላዩ ላይ እንዲሄድ ብቻ ነው የምንፈልገው። ስለዚህ እስከ 2 ጊዜ ውሃውን እየቀየርን በንጹህ ውሃ እናጥበዋለን። ከዛ ድስት ውስጥ ከተን የሚበቃውን ያክል ውሃ ጨምረን ለ20 ደቂቃ ያክል እንቀቅለዋለን። ሱፋችን እስኪደርስ ደግሞ በመካከል የሚያስፈልጉትን ሌሎች ግብአቶች እናዘጋጃለን። ሽንኩርት አለን፣ ቲማቲም እና ቃሪያ። ቲማቲም ማትወዱ ከሆነ መተው ትችላላችሁ። ቲማቲሙን ግን በቲማቲም ሲሆን በጣም የተለየ ጣዕም አለው፣ በጣም ደስ ይላል። ቲማቲሙን በምትጨምሩበት ጊዜ የቲማቲሙን ፍሬ ታወጡታላችሁ። አውጥታችሁ ለሌላ ምግብ መጠቀም ይቻላል የቲማቲሙን ፍሬ። ለዚህኛው ግን ለሱፍ ፍትፍቱ ግን ፍሬው አያስፈልገንም። ስለዚህ ፍሬውን እናስወጣዋለን። ቲማቲማችንን ቀጠን ቀጠን አድርገን እንከትፋለን። ልክ እንደ ቲማቲሙ ደግሞ ቃሪያውንም ፍሬውን እናወጣዋለን። ፍሬው ስለማያስፈልገን ፍሬውን አውጥተን እንከትፈዋለን። አሁን 20 ደቂቃችን ሞልቷል። እንደምታዩት ሱፉም ደርሷል። ስለዚህ ሱፋችንን እናጠለዋለን። የቀቀልንበትን ውሃ መልሰን ስለምንጠቀመው አንደፋው እናጠለዋለን። ምክንያቱም እኔ የምፈጨው በዚህኛው መፍጫ ስለሆነ ይሄ ደረቅ መፍጫ ነው። እርጥብ ነገር ከጨመራችሁበት ስለሚበላሽ ለዛ ነው በደንብ ማጠለው። በደንብ ጥፍጥፍ እስኪል ድረስ ታጠሉትና ትፈጩበታላችሁ። ላም ነው የሚያደርገው ወዲያው። ያው ደርሷል፣ ተፈጭቶልናል። እንዴት ላም እንዳለ እዩት። የቀድሙ ያስቀመጥነው ውሃ አለ አይደለ? ሱፉን የቀቀልንበት እሱ ላይ እንጨምረውና እንበጠብጠዋለን። ምክንያቱም ንጥረ ነገሩ ስንቀቅል ውሃው ላይ አለ። ውሃውን ስለምንጠቀመው አናባክነውም ማለት ነው። ከበጠበጥነው በኋላ እንደዚህ በደንብ ከተዳረሰልን በኋላ ትንሽ ውሃ ጨምረን እንበጠብጠውና እናጠለዋለን። ስታጠሉ ጠቅጠቅ ያለ ማጥለያ ተጠቀሙ፣ አሰሩ አብሮ እንዳይገባ ማለት ነው። እንደዚህ በማንኪያ መነካካው አሰሩ ሄዶ ታች ላይ ስለሚያርፍ ውሃው እንዳያደርገው ነው ማንቀሳቀሰው። ወደ ላይ ባነሳውት ቁጥር ውሃው በደንብ ይወርዳል። አንድ ጊዜ አጠለልኩት አያችሁ። ሁለተኛ ውሃ ጨምርበትና ትንሽ ነው የምትጨምሩት ውሃ፣ በጣም አታበዙም እንዳይቀጥን ማለት ነው። ድጋሚ እናጠለዋለን። አይተን ሶስተኛም ጊዜ እናጠለዋለን። በሁለቴም ሊበቃው ይችላል፣ በሶስቴም ሊበቃው ይችላል። አይታችሁ ነው ይሄንን የምታደርጉት። ሙሉ በሙሉ አሰሩ ብቻ ነው የቀረው። አሁን እንዳለ መጠቀም ያለብንን አጥልለን አውርጥተነዋል። ትንሽ ጨው እንጨምርበታለን ለጣዕም። ከዛ እንደባልቀዋለን። ደቃቅ ጨው ነው የምንጠቀመው እዚህ ጋር። ያዘጋጀናቸውን ቲማቲሙን፣ ቀይ ሽንኩርቱን እና ቃሪያውን እንጨምራለን። ጨምረን ይሄንን እናደባልቀዋለን። መጀመሪያ ሁሉም እንዲዳረስ፣ ከዛ ቆራርጠን ያስቀመጥነውን እንጀራ እንጨምርበታለን። ከጨመረን በኋላ እናዳርሰዋለን። በደንብ
ውሃውን ምጥጥ አድርጎት ሁሉም እንጀራ እንዲደርሰው አድርገን ማለት ነው። መጨረሻ ላይ የጨመርኩት የጤና አዳም ቅጠል ነው። ቅጠሉን ወይም ፍሬውን አብራችሁ ከሱፉ ጋር መፍጨት ትችላላችሁ፣ ግን ትንሽ የመቆምጠጥ ባህሪ ያመጣል። እሱን ማትፈልጉ ከሆነ ለኔ እንዲህ ከላይ መጨመር ትችላላችሁ። የተለየ ጣዕም ነው ያለው ቲማቲም ሲጨመርበት። እስኪ ሞክሩትና ጻፉልኝ የተሰማችሁን። ለዛሬ አበቃው። መልካም ምግብ።